አንቺ የዋ እንትን እንኳን ይሄንን ሰው እንኳን ቀጥረሽ አታሰሪም እንዴ? ምን ያሰራው ሩዋ አንቺ በደንብ ይብሳል ብዬ እኮ ነው። ምን ሆነሻል አንቺ? ከዚህ በላይ ይርገፍ እንዴ? እኔ ምን ልበላ ነው? ቆይ አንቺ ዳቦ ምን ልበላ ነው ስታውቂው? እኔ ምን አገባኝ እና እኔ ምን አገባኝ? እነዚህ ዱጫጁ አትያቸው እኔ ከነሱ ጋር መናታረክ ሰለቸኝ እንዴ። እና እኔ ምን ልብላ? እኔ ሆዴ ይቅር። እኔ ሆዴ ለራሴን እየተንቆጨቆጨ ነው። አሁን አንቺ እኔ አላውቅም እባክሽ። ዳቦ ገዝተሽና አባይም እንዴ የኔ ማሳ ነው ዳቦ የሚያፈራልሽ እና ያንቺ ማሳ መሰለኝ ሁሉን እየቻለ የሚያበላው ሩዋ። ለዛ ነው እኔ ኪሳራ ውስጥ የገባሁት እናንተ ሲያበላ ማሳይ። አሁን ገባኝ። በቃ ከዚህ በኋላ እንግዲህ አንቺም ጾምሽ ታድሪያለሽ። ምግብ የሚባልም የለም ከኔ ማሳ አትውስጥ። ሩዋ አንቺ የዋ ጥሩ አይደለም። እግዚአብሔርም ኃጢአት ነው አይወድም። እንደው እባክሽን እንዴ እኔስ ምን ልብላ እባክሽን? አሁን እኔ ወደ እየተንቦጨቦጨ ነው። እኔ አሁን በቀን የምበላው 5 ነው። እንዴ አምሻል እንዴ አንቺ? እኔ እንኳን አረጋግጣ 10 ይበላል። እኔ 5 ብቻ ነው የምበላው በቀን። ሌሊት ደግሞ 15 እበላለሁ። በአጠቃላይ 20። ሰው እኮ 30 ነው የሚበላው። እና እኔ ምን አገባኝ? እኔ እኮ በቀን በአንድ ቀን ከአንድ ሰዓት እስከ አንድ ሰዓት ድረስ እኮ 3 ጊዜ ብቻ የምበላቸው የልጆቹ እኮ 2 የሚበላው እጫጁ ከፍልሻለሁ ከፈለግሽ። እኔ ሆዴ እየተንቦጨቦጨ ነው ለራሴ። እና እኔ ምን አገባኝ እንዴ? አንቺ በሰፈር ውስጥ ከምትንጣዋለሊ እንትናት ለምን መንጣዋለሊ? ምን አገባኝ? ሰው ሽሮ ሰርቶ ይበላል። አንቺ የማጽዳቁቶች ነው። እና እኔ ምን አገባኝ? ለኔ ብለሽ አንቺ ራስሽ ከምትዞሪ አንድ ማሳ ገዝተሽ እንደኔስ እንዲሽ ዘርተሽ እየጨሻበይ ብር አንጫ ብር መጀመሪያ ያስፈልጋል እኮ አንቺ እኮ ወጣት እኔ እኮ አርጅቻለሁ። በሰው ነው የሚያንቀሳቀሰኝ። አንቺ እኮ ወጣት ብር ለፍተሽ ሰርተሽ አታመጭም እንዴ? በኔ ማሳ የምትተዳደር አንቺ ማን ስለሆንሽ ነው? እኔ ሀረግ ስለሆንኩ ነው። ማን መስልሻለሁ? እሱማ ሀረግ ነሽ። እኔ ስምሽ ጠፋኛል አልኩሽም። ምን አገባኝ? ከዚህች በኋላ እኔ ማሳ እደርሳለሁ ብትይ እግርሽን ነው ሰብሬ እመጣለሁ። አንቺ እንደዚህ ጠውለል ከምትይ ወይ ይሄንን እንትን ብለሽ ጤፍ፣ ጎመን፣ ሌላ ነገር አዘሪበትም አይደለም። አትምከሪኝ። ይኸው ያኛው ማሳዬ ይኸኛው ማሳዬ ሁሉም ሰብል አትምከሪ። ያ የእንትን አይደለ እንዴ? ይሄ የደባልቆ ኧረ ደባልቆ አይደለም። አንቺ በወጣትነትሽ መርሰል ጀመርሽ። የደደበ ከሆነ ይሄ የደደበ ነው እኮ። ኧረ የደደበ አይደለም። አንቺ የኔው ነው። ሩዋ አንቺ እንደዚህ አይነት የለሽም። እንጥራው። አንቺ አረንጓዴ የለሽም ሩዋ። እና ቢጫ ነው ያለ። አዎ አንቺ ምርመራ ራሱ ያስፈልግሻል። አያስፈልግም። ይሄ የሰግጥ አይደለ? እንደውም አስታውስ የሰግጥ ነው ይሄ ጤንነቱ አሟልቶ ይስጥሽ እናቴ። አሜን። እኔ አሟልቶኛል። አሜን እንዴ እኔ አሟልቶኛል። አንቺ አይንሽም አእምሮሽም ተዛብቷል። አይን አለኝ እንዴ ልበይ ነውና። አዎ በላሻለሁ። ገና ለራሴ ሆዴ ቦጭ እያለ ነው። ለራሴ ጓጓ ነው እንደበረዶ። አንቺ እዚህ ልበይ ነው ገና በላሻለሁ። አንቺ እና እኔ ምን አገባኝ እንዴ? እኔ ምን አገባኝ? የፈለግሽውን ሰርተሽ ለፍተሽ መሪገስተሽ ስንዲሽ ዘርተሽ የመላመት አንቺን ተማምኛ አይደለ እንዴ እነዚህ ፍልፈላዎች ያፈለፈልኩት? የለማልኝ እሺ እና እሺ ልጆቼ ምን ሊበሉ ነው? ባንቺ እኮ ነው ተማመንኩት። እና እኔ ምን አገባኝ? እኔ ወለጅልኝ አልኩሽ። የልጅ ያለሽ የልጅ አማርኛ አልኩሽ። ኧረ ገናም አሉ። እኔ አንቺን ተማምኜ ነው። እሺ ምን አገባኝ? እና እኔ ምን አገባኝ እንዴ? አንዱ ደግሞ ወላቀ ነው ለራሱ ምግብ የማይበላ የኔ አባት እንደው ሲያሳዝን ብታይ። ወፍራም ነው ብታይ እንደው እኔ ምን አገባኝ? የእኔ ወለጅልኝ ብዬሽ ነው እና እንዴ አቻላልኩሽ የራሴ ብለሻል። ባንቺ ተማምኜ አስናቁዬ ባንቺ ተማምኜ እኮ ነው። ምስክር እስቲ አምጪ። ምስክር እናያለና ምስክር ራሴ ያለው ችግር የለም። እኔ ራስሽ አላልኩም። አየሽ ተላልኩሽ። ምስክር ሌላ ሰው ደግሞ ልንገርሽ። እኔ እኮ ማለት ነው እኔ እኮ 5 መሬት አለኝ። አንድ መሬቱ ስንዴ ዘርተሽ ዳቦ በይ። እኔ ስንዴ መሸገር አላቃተኝም እና እኔ መሬቱን ያስቸገረኝ
ከፈለግሽ እኔ ማለት ነው እኔ ባንቺ ተማምኜ ነው እንጂ ከፈለግሽ ልጠራቸው ዲያቤት ሚጡ ነይ ይኸው እነዛውትና መጡ እነዛ ልጆችሽ አስታውቂ ይላልኩ ተዘብላለች ሚጡ ያትሩጭ ነይ ቆይ ትነግሪያታለሽ ቆይ ሚጡዬ ያቺ ጫጩት ናት እቺ ድንብሎ ናት እቺ ድንብሎ እቺ ጫጩት ያቺ ደግሞ መንቆርት ናት በቃ አንቺ ስም አታውቂም ደህና ለልጅሽ ዘር የሚያፈራ ስም ተናገሪ ዝም ብሎ አፍርተዋል እኮ እነዚህ አፍርተዋል በቃ ከዚህ በላይ እነ ማንጎ የሆኑ ፓፓያ የሆኑ ተናገሪያ ይሆኑልሽ እና በያቸው አንቺ ይሆኑልሽ እና በያቸው እኔ ምን አገባኝ እና በእኔ መሬት እንዳታሳብቢ ነገ ቆይ እኔ ራሴ ያሸጥቻለሁ የራሴ መሬት እኮ ነው ራሴ ነኝ አንቺ ነሽ እኮ የገዛሽ አንቺ እና ራሴ ገዝቼ ራሴ በዘራሁት አንቺ ምን አገባሽ እኔ እኮ ማለት ነው እኔ እኮ 5 መሬት አለኝ እና ዘርፍሽ መብላት የሀገር የማይችለው ሀገር የማይችለው ከሆነ ለምን ሀገር ውስጥ ኖረ ሀገር የማይችለው ነው ያለ ግን ዘሩን ያስቸገረው ዘሩ በጣም ውድ ነው አንዷ 2000 ብር ናት እሺ 2000 ብር ታመጣለሽ እና ለምን ገዝተሽ አትወጥፈሽ እቺ ነጠብጣብ ራሱ እቺ አንዷ ራሱ አረ ይሄ ርጋፊ ነው ዘር አይደለም አንቺ ዋንዶ ያንቺ የገጠር ልጅ ነሽ እኔ ነኝ የከተማ እና የከተማ እቺ ማለት ነው እቺ ታናለች እንጂ እቺ 200 ሺህ ብር ናት 200 ሺህ ብር ናት እቺ ማለት ነው እቺ አንቺ አምሽሽ እኔ አለም በልቼ እነዚህ ሁሉ ልጆች እንትን ምለው ባንቺ እኮ ተማምኜ ነው ተናገሪያ እኔ በእኔ ተማመኝ ችግር የለውም ያልኩሽ እኔ አፍ የሚያወራውን አልሰማም እንዴ እኔ ባንቺ ቆይ ልንገርሽ አላም እኔ አንቺ አሜሪካ ልጆች ስላለሽ ነው እንዲሁም ይሄ የኔ ማለት ነው ቀጣይ አመት አስለቅቅሻለሁ አንቺ አሜሪካ ልጆች አለ እኔ ልጅ ምን ላብላ ተናገሪያ እና እኔ ምን አገባኝ እኔ ምግብ ልሁን እኔ ሾርባ እኔ አባታቸው ነኝ እንጀራ ልሁን እኔ ጤፍ ልሁን የፈለግሽው ነኝ እኔ አባታቸው ነኝና ነው እኔ የምጠይቂ እዛ ጠይቂ እንዲሁም ይሄ የኔ መሬት ነው እሺ አስናቁ እንዲሁም ጎረቤት በወለድኩት ጫጩቶች እኔ አንቺ እንደዚህ ትይኛለሽ አንቺ አስናቁ ቀን በጫው ቻውሺ አስናቁ ነው